ሁሉንም ሚስጥር ያናለ እንደምነግርሽ ኧረ እባክሽ ቆይ ደግሞ ስንት ሚስጥር አልናገርም እንዳልሽኝ ረሳሽው እንዴ? ምን ናታ ምን ብሎ እንደጻፈልኝ ነው ያልነገርኩሽ። ሌላ ምን የደበቅኩሽ ነገር አለ እንዴ? ቀጣይ የት እንደተወለድሽ የት እንዳደግሽ እዚህ ቤት እንዴት እንደመጣሽ ምንም እኮ የነገርሽ ነገር የለም። ተይ እባክሽ አሁን እሱ ምን ይሰራልሻል? ሰላም አይ ቀስ በይ ቀስ በይ ያልኩሽ እኔ የምልሽ ልጆቹ ተኝተዋል አይደለም? በጣም ነው ደስ ያለኝ እና ይሄ አልጋ ነው አይደለም? ኧረ ምን አባቱ ያሽከረክረዋል? ቁም በይው። እሺ እለዋለሁ ጋሼ። እሺ እኔ የምልሽ ውሃ ደህና ናት አይደለም? ደህና ነች፣ ተኝታለች እኮ። ይኸውልሽ ማርቴ ውሃ እንድታቀብኝ አልፈልግም። መስከሬን እንድታውቅ አልፈልግም። ከመጣች የለም ብለሻት ብሩን ዝጊባት። እሺ እሺ ጋሼ በቃ እሺ ማርቴ። ግን እኮ እኔ እኮ ማርቴ አይደለሁም። ተቀይመሽኝ ነው አይደለም ማርቴ? አሁን ከኔ ጋር መተኛት ከፈለግሽ ደስ ይለኝ፣ ካልሆነ ደግሞ ነገ ጠዋት ይቅርታ ጠይቅሽ። እሺ ነገ ጠዋት ይቅርታ ጠይቅሽ። እሺ ጠዋት ተነስቼ ነው ይቅርታ መጠየቅሽ ማርቴ። ጠዋት ይቅርታ ጠይቅሽ። እሺ ኖማ ማርቴ እኔ ጠዋት ይቅርታ። ሰላም የቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልኝ። እንደምን አላችሁ እንደምን ቆያችሁልኝ እያልሁኝ ነው ዛሬ በክፍል 22 ተመልሼ ከች ብዬላችኋለሁ። ታዲያ ለዚህ ቻናል አዲስ የሆናችሁ ቻናሉ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ በፍጹም እንዳይረሳ። ዳጣ ክፍል 22 እንግዲህ የገመትነው የጠረጠርነው ነገር ደርሷል ማለት ነው። አቶ ደረጀ ስክር ብለው መጣው ነው ለካ ለገሬ ሰው ለካ ሰላምን ከክተዋል አቶ ደረጀ። በቃ ስለዚህ አሁን ዳጣ በትክክል የአቶ ደረጀ ልጅ መሆኗ ምንም ዲኤንኤ አያስፈልግም፣ ተረጋግጧል። በቃ ጋይስ እንዲህ አጭበርባሪ የሆነ ሰውዬ በሚስቱ ስም እየጠራ ሰራተኛውን ይከካል እንዴ? ኧረ ሸበው አቶ ደረጀ በጣም ነው የታዘብኩት፣ ከምንም በላይ ማለት ነው። ከምንም በላይ በጣም ነው የታዘብኩት። አሁን የዳጣ እናት በቃ ሰሊ 2 ልጅ ኖራት ማለት ነው። ከዚህ በኋላ ጥሩ ነው ዳጣ ብቻዋን ከምትቀር እንኳንም ሁለተኛውን ደገምክላት ለሰላምም ያው ጊዜዋን ከምታባክን እድሜዋን ከመሄድ እዚህ ቤት ወጣም ነገሮችን ከምታባክን 2 ልጅ የተለያየ ቦታም ከምትወልድ እንኳንም ለዳጣ የምትሆን ወይ ወንድም ወይ እህት እንኳንም ማስረገዝክላት ለማለት ነው። ሌላው እስከዛሬ ድረስ አቤጌል ዳጣን እየተፈታተነቻት ነው። አይገርምም እንዴ? ምን አይነት አሪዎስ የሆነች ልጅ ነች ግን እዚህ ቤት እንዲወጡ እስካሁን ድረስ ትፈልጋለች። በቃ የሰላምንና የዳጣን ግንኙነት በፍጹም አትወደውም። በቃ አውሬ እስስት የሆነች ልጅ ደግሞ ፊት ለፊት እንደዚህ ሄዳ ታጠናግራታለች እንዴ? ዳጣን አላወቀቻትም ማለት ነው። ዳጣ ስንት ዱርዬ ጋር ስትታገል የኖረች ልጅ ናት። የአባቷ ክብር ይዟት ነው። አይገርማትም? ታጠናግራት ነበር እዴ ለነ ሞገስና ለነ ብሩክ ደጀን የሆነች ልጅ ለራሷ መሆን የሚያቅታት መስሏት ነው። ኧረ አቤጌል በጣም አብዝተሽዋል። በጣም ነው ያፈላሽው። እውነት አቶ ደረጀ ባይደርሱልሽ ሲጀመር ዋጋሽን ትሰጥሽ ነበር። ከምንም በላይ እኔ በጣም የተናደድኩት ስትመጣት። እኔ ግን በጣም እንደዛ እጇን ሸከፍ ስታደርግ ዳጣ በቃ አንዴ በእናት ጥርሷን ልታስለቅማት ነው ምናምን ብዬ ጠብቄ ነበር። ግን ሳስፔንስ አድርገሽኝ በመቅረትሽ ዳጣ በጣም አዝኜብሻለሁ ከምንም በላይ። አቶ ደረጀ እንግዲህ አቤጌልን ስትመታት ስላየ በጣም እጅጉን ከምንም በላይ ተናዶባታልና
ያው እንግዲህ ወደ ቤት ግቢና በቀበቶ ትንሽ ጀርባሽን ላስልስሽ ተብላለች። እንግዲህ እናታቸውም ቀበቶ ስታይ እንዴ ለምን ይህ እያለች ነበር። ግን የግድ መገረፍ ስላለባት በንግግር መግባባት ስላልቻልነ መገረፍ አለባት፣ በቀበቶ ነው የምንግባባው ምናምን ተብላለች ማለት ነው። እስኪ ስንቶቻቸው በቀበቶ ተገርፋችኋል? አባታችሁ ስንቶቻቸው በቀበቶ ተገርፋችኋል? ንግግር አልሰማ ብላችሁ፣ የቤት ስራ አልሰራ ብላችሁ፣ ቤት አልታዘዝ ብላችሁ እናታችሁን አንጋጣችሁ አይታችሁ ስንቶቻችሁ በቀበቶ ቀምሳችኋል? ስንቶቻችሁ በበርበሬ ታጥናችኋል? እንግዲህ አቤጌል ምክር አልሰማ ስላለች በቀበቶ ትንሽ ጀርባዋን አስልሶልኛል ማለት ነው። አቶ ደረጀ ቴንኪው፣ አቶ ደረጀ በዚሁ ቀጥልበት። አቤጌል እንደዚህ ቅጥቀጣ ካልበዛባት በምንም ተአምር የምትስተካከል ልጅ አይደለችም። ምክንያቱም ያው ናታንን ስለምትወደው ናታንን ትቀመኛለች ብላ ስለምታስብ እና ደግሞ ያው ናታን ደግሞ ከሰላም ጋርም ግንኙነት ስላለው ስለሚዋደዱ ያው ከዳጣ ጋር ያለውን ፍቅር እንዲያጠናክር ትረዳዋለች ብላ ስለምታስብ ነው እንግዲህ የምታሰቃያት ዳጣና ሰላምን ከዚህ ቤት እንዲወጡ በጣም ብዙ ጥረቶች እያደረጉ ነው። የሚያሳዝነው ግን በመጨረሻ ሰዓት ላይ አቶ ደረጀ ሰላምን ማስረገዙ የታወቀለት ግን ይሄ ቤት በቃ ብጡ ይጦፋል የሚለው አይገልጸውም። ግን ምን አለበት አሁን ሰላም ለመውለድ ገብታ ለሰላም ደም አንሷት፣ ከዛ ለሰላም ደም የሚሰጥ ሰው ሲፈለግ ተመሳሳይ ደም የዳጣ ሆኖ ሊገኝ ይችላል። ማስቦን ነው የምነግራችሁ። የዳጣ ደም ተመሳሳይ ሊሆን ይችላል። ዳጣ ደም ልትሰጥ ትችላለች። በዚህ አጋጣሚ እንዴት የዳጣ ደምና የሰላም ደም ተመሳሳይ ሊሆን ቻለ የሚለው ደግሞ አዲስ ኢሹ ሆኖ ይቀጥላል ማለት ነው። እኛም እንግዲህ ሳስፔንስ እየሆነ እንከታተላለን። በነገራችን ላይ እኔ ዳጣ የሚለውን ድራማ በጣም ነው የምወደው። ከምሳሌ ዳጣ በጣም ይስበኛል። ጥርት ጽድት የሚያሉ ተዋናዮች ያሉበት ነው። ደስ የሚል ካራክተር እየመጣ ነው። እኔ ዳጣ ምሳሌ ጋር ሄዳ ከምትሰራው ይልቅስ እዚሁ ዳጣ ላይ ሆና ቤተሰቦቿ ጋር ሆና የምትሰራበት ካራክተሯን በጣም እወድላታለሁ። በጣም ማለት የሆነ ጭምት ያለ ደስ የሚል ካራክተር አላትና እወድላታለሁ እሱን ነገሯን። ሌላው ናታን እንግዲህ ለዳጣ ቴክስት ጽፎላታል። ምን አይነት ቴክስት እንደሆነ እንግዲህ አልተናገረችም። ይህንን ቴክስት ደግሞ ንገሪኝ እያለቻት ነበረ ሰላም። ለሰላምም ለመናገር ፈቃደኛ አልሆነችም ማለት ነው። ዳጣ ምን ብሎ እንደጻፈላት በእርግጠኝነት እወድሻለሁ፣ አፈቅርሻለሁ፣ ከዚህ ቤት አብረን እንውጣ፣ አቤጌል ከምታሰቃይሽ ነው ሊሆን የሚችለው። ከዚህ የዘለለ ቴክስት ሊሆን አይችልም በፍጹም። ምክንያቱም በጣም ይወዳታል። አቤጌል እንደምታሰቃያት ያውቃልና እዚያ ቤት እንዲወጡ ነው የሚፈልጉ። እኔ በነገራችን ላይ ሶስቱ ተያይዘው ቢወጡ ደስተኛ ነኝ። ሰላም፣ ናታን እና ዳጣ ተያይዘው ከዚህ ቤት ቢወጡ በጣም ስሜቴ ነው ከምንም በላይ። ምክንያቱም አንደኛ የነ ደረጀ ቤትም ሰላሙን ያገኛል። ደረጀም በዚህ አጣብቂኝ ውስጥ ገብቶ ሁልጊዜ ራሱን ከሚያሰቃይ ሶስቱን አያይዞ የሆነ ቤት አውጥቶ ከሆነ ቤት ቢያደርጋቸው አንደኛ ዳጣና ናታንም በፍቅር መቀጠል ይችላሉ። ለሰላምም ልጇ መሆኗን ተናግሮ እሱም እፎይ ማለት ይችላል። ሁለተኛ የምትወልደውን ልጅም በሰላም ማን ነው አባቱ ማን ነው ምናምን እንዲህ ነው ሳይባል በሰላም መኖር ይችላሉ ማለት ነው። ስለዚህ አቶ ደረጀ ይህንን ብታደርግ በቀላሉ ትገላገላለህ ለማለት ነው። ግን ያያችሁ አይደል ሰው ሰክሮ ምን ያክል እንደማይረሳ ውሃ እንዳታውቅ መስከሬን እያለ ነው አቶ ደረጀ። አንዳንድ አባቶች ባይዘው ሰክረው ለልጆቻቸው ምን ያክል እንደሚጨነቁ ታውቃላችሁ። በዚህ ዘመን ይኸው ዛሬ ማህበራዊ ሚዲያ መጥቶ ልጆቻችን ነገር ምን ይሉናል በሚያዘው ሪከርድ ቪዲዮ የሚለው ነገር ሳያስጨንቃቸው ሲቀር አቶ ደረጀ ግን እንደዛ ሰክሮ እንኳን መጥቶ ልጅ ስለሆነች መስከሬን እንዳታውቅ እንዳትሰማ እያለ በጣም እየተጠነቀቀ ነው ለቤተሰቡ ማለት ነው ያለበት ሁኔታ። ያው እንግዲህ ሰላምንም በሚስቱ ስም ይጠራት የነበረው እሷን ላለማጣት ሆን ብሎ እንደሆነ እንጂ ሚስቱ እንዳልሆነች ጠንቅቆ ያውቃል ብለን ተስፋ እናደርጋለን። ብቻ በጣም ደስ ብሎኛል፣ ፈታም አድርጎኛል ከምንም በላይ። በቀጣይ ግን ዳጣዬ አቤጌል በፍጹም እጇን ከአንቺ ላይ ከሰነዘረች ሙሉ ጥርሷን አርግፈሽው ነው ማየት የምንፈልገው ለማለት እወዳለሁኝ። ብቻ ደስ ብሎኝ ነው ዛሬ የተከታተሉትን ከምንም በላይ። እስኪ እንግዲህ ይህንን ቪዲዮ ላይክ እና ሼር አድርጉት። ቻናሌ ሰሞኑን እየታየ አይደለም፣ ምክንያቱም እኔም ትንሽ አማማጎች ስለነበር ቪዲዮ እየሰራሁ አልነበረምና እስኪ ቪዲዮውን ሼር ላይክ አድርጉት የኔ ቤተሰቦች። ተረፈ እያላችሁ በተም ዳርቻ ሰላማችሁ እንዲበዛ እመኛለሁ። ውድድድ ነው የማደርጋችሁ።
ያላሰባችሁት ሲሳይ በየቤታችሁ ይግባልኝ፣ ጤናችሁንን ይስጥልኝ። ገንዘብ ተሰርቶ የሚገኝ ነገር ነው። ዋናው አስፈላጊው ግን ጤና ነው ለማለት ወዳለሁኝ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሳብስክራይብ ማድረጋችሁ እንዳይረሳ፣ ላይክ አድርጉ፣ ሸር ማድረጋችሁ እንዳትረሱ፣ ኮመንት አድርጉልኝ። ቀጣይ ምን ይስተካከል በሚለው ጉዳይ ላይ ሐሳብ አስተያየታችሁን ኮመንት መስጫው ስር ላይ አስቀምጡልኝ። በተረፈ እወዳችኋለሁ። ባይ ባይ።